ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ የምንነጋገረው ስለ ስኬት ብቻ አይደለም። ዛሬ የምንነጋገረው ስለ ልቦናዊ ጥንካሬ፣ ስለ ግላዊ ኃይል ነው። ዓለም ጎትታ ልትጥል በምትሞክርበት በዚህ ዘመን ጠንካራ መሆን ምርጫ ሳይሆን ግዴታ ነው። ዛሬ ማንነቱን የሚቀይሩ በሰዎች ዘንድ ያሉትን ከበሬታ የሚጨምሩና የውስጥ ጥንካሬውን የሚያጎለብቱ 10 ሚስጥሮችን በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ለሁሉም ሰው ትኩረት ይስጡ። ከመናገር ይልቅ ማዳመጥን ያዘውትሩ። ብዙዎቻችን መደመጥን እንወዳለን፣ ነገር ግን ኃይል ያለው ሰው የሚያዳምጥ ሰው ነው። ለምን መሰላችሁ? ስታዳምጡ መረጃ ታገኛላችሁ። የሰዎችን ድክመት፣ ፍላጎትና አስተሳሰብ የምትረዱት ዝም ብላችሁ ስታዳምጡ ነው። ብዙ የተናገረ ብዙ ይሳሳታል እንደሚባለው ዝምታ ሚስጥራዊነትና ጥንካሬ ይሰጣችኋል። ስትናገሩ ደግሞ ንግግራችሁ ክብደት እንዲኖረው ያደርጋል። ስለዚህ መጀመሪያ አድምጡ፣ መረጃ ሰብስቡ፣ ከዚያ በጥንቃቄ ተናገሩ። ሁለተኛ፣ ለሰዎች ወሰን አበጁ። ጥሩ ሰውና የዋህ ሰው ይለያያል። ወሰን የሌለው ሰው ለሁሉም ክፍት ነው። ለሁሉም ክፍት የሆነ ሰው ደግሞ በቀላሉ ይረገጣል። ሰዎች በፈለጉ ሰዓት እንዲያገኙት፣ የፈለጉትን እንዲሉት አይፍቀዱ። ይህን አልወድም፣ ይህ ለእኔ አይሰራም ማለት መልመድ አለቡ። ወሰን ስታበጁ ሰዎች መጀመሪያ ሊቀየሙ ይችላሉ፣ ነገር ግን በረጅም ጊዜ ውስጥ እንዲያከብሩት ያደርጋቸዋል። ሰው ወሰኑን ካላወቀ ሊያከብሮት አይችልም። ሶስተኛ፣ ማንም ሰው እንዲመርጦት አይለምኑ። በማንኛውም ግንኙነት ውስጥ ፍቅርም ይሁን ጓደኝነት፣ ልመና ውስጥ ከገባችሁ ኃይላችሁን አጣችሁ ማለት ነው። ሰዎች እንዲወዱት ወይም እንዲመርጡት አይግፏቸው። መሄድ የሚፈልግ ሰው በሩን ከፍታችሁ ሸኙት። የእርሱ ዋጋ የሚወሰነው ሌላው ሰው ስለመረጡት አይደለም። በራሱ የሚተማመን ሰው ብትኖር ደስ ይለኛል፣ ብትሄድ ግን ሕይወቴ አይቆምም የሚል አቋም አለው። ይህ አቋም ነው ሰዎች እንዲከተሉት የሚያደርጉ። አራተኛ፣ አይሆንም የማለት ብቃት ያዳብሩ። እሺ ማለት ለብዙዎች ይቀላል፣ ሰዎች ላለማስቀየም ስንል። ነገር ግን ሌሎችን እሺ ስትሉ ለራሳችሁ አይሆንም እያላችሁ ሊሆን ይችላል። ጊዜያችሁን፣ ጉልበታችሁንና ሰላማችሁን ለሚነጥቁ ነገሮች አይሆንም ማለት ትልቅ ጥንካሬ ነው። አይሆንም ማለት ንቀት ሳይሆን ለራስ የሚሰጥ ቅድሚያ ነው። ዋጋችሁን የሚያውቁት ለሁሉም ነገር አዎ የማትሉ ሲሆን ብቻ ነው። አምስተኛ፣ ክህደትን በፍጹም አይቀበሉ። አንድ ሰው አንዴ ከዳችሁ፣ ጥፋቱ የሱ ነው። ሁለተኛ ከከዳችሁ ግን ጥፋቱ የእርሶ ነው። ይቅርታ ማድረግ ለራስ ሰላም ሲባል የሚደረግ ነው። ቂም መያዝ የራስን ቤት እንደማቃጠል ነው። ነገር ግን መዘንጋት አደገኛ ነው። ክህደትን አትዘንጉ፣ ምክንያቱም የሰውየውን ማንነት አይታችኋል። ይቅር በሉ፣ ግን ያን ሰው በድጋሚ ሕይወታችሁን እንዲያበላሽ እድል አትስጡት። ስድስተኛ፣ ነገሮችን በግል አይውሰዱ። ሰዎች የሚናገሩትም ሆነ የሚያደርጉት ነገር ስለ እነሱ እንጂ ስለ እናንተ አይደለም። አንድ ሰው ቢሰድባችሁ ያ ስድብ የእሱን ማንነት ነው የሚገልጸው። በስሜት መገንፈል ሆነ መቆጣት ኃይላችሁን ለሌላ አሳልፎ መስጠት ነው። ተረጋጉ። ነገሮችን ከስሜት ነፃ በሆነ መንገድ ተመልከቱ። ልክ እንደ በረዶ ቀዝቃዛ አእምሮ ይኖራችሁ። ማንም ሊያንቀሳቅሳችሁ አይችልም። ሰባተኛ፣ በአስቸጋሪ ሁኔታዎች ውስጥ ማለፍ። ብረት የሚጠነክረው በእሳት ውስጥ ሲያልፍ ነው። ሕይወት ስትፈትናችሁ ለምን እኔ አትበሉ፣ ይልቁንም ምን ሊያስተምረኝ ፈልጎ ነው በሉ። እውነተኛ ማንነታችሁ የሚወጣው ሁሉም ነገር ምቹ ሲሆን ሳይሆን ነገሮች ሲበላሹ ነው። ውድቀት፣ መከራ፣ ብቸኝነት ወደ ጥልቅ ማንነታችሁ የሚወስዱ መንገዶች ናቸው። እነዚህን ጊዜያት እንደ ስልጠና ቁጠሯቸው። ስምንተኛ፣ ሰዎች ሊቀሟችሁ በማይችሏቸው ነገሮች ላይ ይስሩ። ገንዘብ ሊጠፋ ይችላል፣ ዝና ሊደበዝሽ ይችላል፣ ሰዎች ሊርቁ ይችላሉ። ነገር ግን እውቀቶን፣ ክህሎቶን፣ ጠንካራ ስብዕናውንና ያዳበሩትን ልምድ
ማንም ሊወስድቦ የማይችል ሀብቶ ናቸው። በየቀኑ ራሱን ማሻሻል ላይ ትኩረት ያድርጉ። ውስጣዊ ማንነቱ የበለጸገ ሰው ምንም ቢፈጠር በራሱ መቆም ይችላል። ለውጭው ዓለም ሳይሆን ለውስጣዊ ማንነታችሁ ኢንቨስት አድርጉ። 9ኛ ንግግር መቀነስና መታዘብ። ሁሉን ነገር መቃወም፣ ለሁሉም አስተያየት መስጠት ወይም ለሁሉም ስድብ ምላሽ መስጠት አያስፈልግም። ዝምታ ትልቅ መልስ ነው። ሰዎች የእርሶን ምላሽ ለማግኘት ሲጥሩ ዝም ካሏቸው ሁኔታውን እንዲቆጣጠሩት ያደርጓቸዋል። ምላሽ አለመስጠት ድክመት ሳይሆን ከፍተኛ ራስን የመግዛት ውጤት ነው። ብዙ በታዘባችሁ ቁጥር የሁኔታዎች የበላይ ትሆናላችሁ። 10ኛ ጠንካራ አእምሮ ይኑሮት፣ ይሁንታን አይፈልጉ። በጣም ኃያል የሚባል ሰው የሰዎችን አድናቆት ወይንም ይሁንታ የማይፈልግ ሰው ነው። ሰዎች ምን ይሉኛል የሚል ጥያቄ የብዙዎችን ህልም ገድሏል። የራስዎ መሪ ይኑሮት፣ በራስዎ መንገድ ይጓዙ። ሰዎች ስላደነቆት አይኩሩ፣ ስለተቾትም አይቀየሙ። አእምሮ በራስዎ እጅ ብቻ ይሁን። እነዚህ 10 ነጥቦች በአንድ ጀንበር የሚገነቡ አይደሉም፣ ግን በየቀኑ ልንለማመዳቸው የሚገቡ ጥንካሬ መመሪያዎች ናቸው። ከነዚህ ውስጥ የትኛው ነጥብ በበለጠ ነካዎት? አስተያየቶን ከታች ባለው ኮሜንት መስጫ ያጋሩኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ጠንካራና ኃያል ሆናችሁ ሰንብቱ።